ረሱል ሰለላሁ ዐለይሂ ወሰለም የመጥፎ ነገሮች ሁሉ እናት ያሏት ምንድነች? ኡሙል ኸባኢስ መጠጥ አጠጡ ኸምር። ረሱላችን ሰለላሁ ዐለይሂ ወሰለም ሰኞን ለምንድን ነው የምትጾሙት ብለው ሲጠየቁ ምን ብለው መለሱ? አንድ የተወለድኩበት ወህይ የተጀመረበት እና ደግሞ ሰኞና ሐሙስ ስራ ወደ አላህ የሚወጡበት ቀን ስለሆነ ስፔሲፊካሊ ያሉት የውመ ውሊቱ ወየውመ ወህይ ደግሞ ይሰላል። ነቢያችን ሰለላሁ ዐለይሂ ወሰለም በሩእያ ወይም በህልማቸው የሆነ ሰውን በወንዝ ደም ውስጥ ሲዋኝ አዩት። ያ ሰው ምን ያደረገ ነው ያሉት። ከዛ በደም ወንዝ ውስጥ እየዋኘ መላእክቶች ደግሞ በድንጋይ ትዝ አለኝ አዲሱ ጠርሱን ይመታል ይመለሳል። ረሱት ሰሮን የቲምን ገንዘብ ይበላል በለው ዝሙት በለው ውሸታም በለው ነበር። የቲም ገንዘብ አኪሉ ሪባ የወለድ ገንዘብ የሚበላ ሰው። ረሱል ሰለላሁ ዐለይሂ ወሰለም በጉዟቸው ላይ መላኢካ በድንጋይ ሰውየውን አናቱን ሲበትነው ያዩት ሰው ምን የሰራ ሰው? ኦኬ እሱ ሰላት የሚያቆይ ሰው ነው። ሰላት የማይሰግድ ሰው ሰላትን የተወና አንድ ደግሞ ምንድነው ቁርአንን የተወ ሁለት ነው። በተስቢህ ጀምሮ በተስቢህ የሚያልቀው ሱራ ምንድነው? ሱረቱል ኢስራ በለው ሱረቱል ሐሽር። ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር እየሄዱ እያለ በሆነ መቃብር ሲያልፉ ሰዎች እየተቀጡ እንደሆነ አወቁ። ከዛ ለሰሃቦች እነዚህ ሰዎች እየተቀጡ ያሉት ሊተውት ቀላል በሆነ ሁለት ነገሮች ነው አሉ። ምንድናቸው? ሁለት ቀብር ላይ አልፈው ውሸት አይደለም አንዱን አላህ መብራት መጣ። አልሐምዱሊላህ። እሺ ዝሙትም አይደለም በቃ አንዱ በስነ ስርዓት እስቲንጃ አያደርግም ነበር፣ አይጠነቀቅም ነበር፣ ከሽንቱ አይጠነቀቅም። ሁለተኛው ደግሞ ነማ ነበር፣ ወሬ ያመላልስ ነበር ማለት ነው። አታመላልሱ